በአጋጣሚ ሶላት እየሰገድኩኝ ሳለ ማዳሜ መታ ቁልፍ ጠይቀኝ ከኪሴ አውጥቼ ሰጠኋት። ሶላቴ ይበላሻል። ወይ ባልና ሚስት ማለት ነው ከተጣሉ እሱ ተናዶ እሷ ግን ንዴቷ ከቀለላትና አልጋ ላይ ከፈለገችው እሱ እምቢ ካለ እንዴት ነው የሚታየው? እምቢ ማለት አይፈቀድለትም። ሲጀምር እምቢ አይልም እንጂ ግን እምቢ ንዴቱ ማለት ካልበረደ አይፈቀድለትም እኮ። እስኪረጋጋ ድረስ ተጠብቀው፣ ሰብር ታድርግ። ሪላክስ ይላል ፈረንጅ ሲናገር። ተረጋጊ ትንሽ እና ጠብቂ ትንሽ እስኪረጋጋ ድረስ። እኔ ምልክ እፎይ ሁሌም ይገርመኛል። ለምንድን ነው ክርስቲያኖች በሳጥን የምትቀበሩ ስትሞቱ? በሳጥን የምትቀበሩት እውነት ድሮም ጀምሮ የሆነ ሰፈር ምናምን ጥያቄ ስለሚሆንብኝ ነው። ለምንድን ነው በሻንጣ እንቀበል? ኖ ከአፈር ወደ አፈር ምናምን ይባላል። ለምንድን እናንተ ደግሞ በሳጥን የምትቀበሩ? ግራ ስለሚገባኝ ነው። እግዚአብሔር ሞትን ላርጉ ሲነሳው ሳጥን ውስጥ ነበረ። በምን ይሻላል? በምን እንቀበር ይሻላል? ለምን ወደ አፈር ተመላሽ አልሆናችሁም? ለምንድን ነው ሳጥን ውስጥ ገብታችሁ የምትቀበሩት ነው ጥያቄ። ሳጥኑ አይበሰብስም እንዴ? ቢሆንም ለምን እንደሞታችሁ አፈር አይነካችሁም ነው ጥያቄ። እና ወይ ደግሞ እኛማ በአቦጀዲ ነው። በአቦጀዲም እኮ እኛ ጋርም ይቀበራሉ። እነሱ ደሃ ናቸው፣ ምስኪን የሌላቸው ናቸው። እና ለምንድን ነው ለመቃብር ቦታ ብር የምከፍሉት? አሁን አንተ እፎይ በጊዜ ከፍለ ካልሆነ ስትሞት መቀበሪያ የለም፣ ምንም ፍምስና ቦታ ያስገኝልም። አሁን ስትሞት የኔ ከፈልክ ነው። ለምንድን ነው እሱን አሳስቦሽ ነው እንደ ክርስቲያን ያልሆንሽው? መቀበሪያ ቦታ ሰጡኝም ብለሽ ነው? ሁሌም ግራ ስለሚገባኝ ነው። አንዱ ራሱ እንዳንተ አስተማሪ ነው። እኔ አንዱ ወጥቻለሁ ከክርስትና ስል ይስፋክ ሲለው እኔ የምቀበርበት ቦታ ራሱ እኮ ከቤተ ክርስቲያን አልተሰጠኝም እኮ። ምንድን ይስፋ የምትለኝ? ካልከፈልኩ በቀር እቀበራለሁ እንዲህ አለ። ከዛ የሆነች እኛም ሰፈርም እንዲቹ ደሃ ናቸው፣ መቀበሪያ አታ ሰፈር ሙስሊም ምናምን ነው ራሱ ቤተ ክርስቲያኑ እምቢ ብሎ እንትን ያለችው ተዋጡላት የተቀበረችው ኖ ብር አዋተውላት። ለምንድን ነው ለመሬት ከፍለክ ለሳጥን ከፍለክ ለምንድን ነው ብዬ እና እንግዲህ እናንተ ስትቀበሩ የመቃብር ቅጣት አለ አይደለ? ኢየሱስ እናንተ የመቃብር ቅጣታችሁን እንትን ብሎ ስለሄደ እናንተ የላችሁ። እኔ ሽንት ነካተ ተብዬ መቃብር ውስጥማ በመዶሻ ልቀጠቀጣትም። አንደኛ ተጠንቅቄ ነው ብቻ። አሁን ከጥያቄ ካትሽሽ ለምንድን ነው ለመቃብር ቦታና ለሳጥን የምትቀበረው? ሁሉም ስራው ነው የሚያወጣው፣ ሁሉም ስራው ነው የሚያወጣው። ስለዚህ ሰፊ ቦታ የመቃብር ቦታ ሰፊ ቦታ አለሽ በመቃብር ውስጥ አለና እኛ ሙስሊሞች ብር ከፍለን አንቀበርም አባቴ። እኛ አላ ምድሩ ሰማይና ምድሩን የአላህ ነው፣ አንከፍልም ለመቃብር ቦታ እኛ ሙስሊሞች። አንተ ግን አሁን ታዋቂ ስለሆንክ የኔ በየወር የምከፍለው ክፍያ አለ እና ከራስህ እንደዚህ እንዳንተ የሚያስተምር ሰውዬ ነው የሰማሁት። አይዳ የመቃብር ቅጣት አለ በእናንተ። እንደገና ኃጢአት ለሰራ መቃብሩ ትጠባዋለች አይደል? እንዲህ ጭፍልቅ ታደርገዋለች። ጠባ ጠባ ኃጢአት ላልሰራ እሱ እንደየስራክ ነው። ማንም ሰው ስራው ነው የሚያወጣው። መልካም ሰው ከነበርክ መልካምነት ያወጣሃል። ክፉ ሰው ከነበርክ ክፋትህ እንደ ክፋትህ ቅጣትህን ታገኛለህ። አለክ ነገርኩህ። ጥሩ ሰው ከነበርክ ስራክ ያወጣሃል፣ ይሰፋላችኋል መቃብሩ። መጥፎ ሰው ከነበርክ ደግሞ እንደዛችሁ የመቃብር እንትን ይጠብቅሃል ማለት ነው። ለዛ አንተ አሁን በሳጥን ተቀበርክ ምን አልክ? መጥፎ ስራ ሰርቶ ለሄዱትም ኢየሱስ ገነት ትገባላችሁ፣ እናንተ ገነት ነው የምትገቡት እንደተቀበራችሁ። ክፉ ሰው ከነበርክም ምድር ላይ ጥያቄ ስጠይቅ ወደ ራስ መቃብሩን ቦታ ገዝተሽ እኮ ነው አይዳ። ኖ እናንተ ጋር ምስኪኑ ምንም የሌለው ምስኪን መቀበር አይችልም። ብዙ ጊዜ ስለታዘብኩ ነው። ኔቨር እኔ ልንገርሽ፣ ቤታችን ቤተክርስቲያን አጠገብ በቃ አይዳ በቃ ምንድን ነው ሞት የሞት እንትን አይዞሽ ኤሬስ ከፈለጉ እኔ ምልክ አሁን የመቃብር ቦታ የከፈልክ ነው ጥያቄ። የመቃብር የከፈልክ ነው። እኔ መቃብር እንትን ተፈለጉ ልሽ ፈይተው ዱቄት አድርገው ይበትኑት። አሁን ያሰጋናል እኮ አይዳ። አሁን በደንብ ካልተቀበረ እኮ በእስልምና ትናንትና ስንማማር ሰምተሻል። ሬሳ መብላት ይቻላል። ሙስሊም የክርስቲያንን ስጋ መብላት ይችላል።
ትናንትና ይሄ እኮ ስንማማር አንተ ነበር። ምን ጥያቄ ስትጠየቅ ምን ልበልና በእስልምና እንትን ውስጥ ሊሸሸግ ነው የምትለው? የራስህን ምላሽ ስጠኝ፣ አዳምጪ እኮ ምላሽን ስጠኝ። ይኸውልሽ፣ አላምንም ሬሳ አልቀበልም ብሎ ቆይ የሚባል እልክልሻለሁ። ነገር አፍጋኒስታን ውስጥ ማለት ነው። አይ ቲንክ አፍጋኒስታን እንደዚህ መቃብራቸውን ወደ ሙስሊሞች ናቸው በሽቦ ያጥሩታል። ለምን? ሬሳ እያወጡ እየበሉ ተቸግረው ሬሳቸውን እንዳወጡ በሽቦ ሁሉ ያጥሩታል ማለት ነው። በትልቅ የቁልፍ ይቆለፋል እንዳይወጣ አርማታ አድርገውት ምናምን ነገር ማለት ነው። እኔ እንግዲህ እኛም እሷን እንዳንበላ አልቀበልም እኮ ሰግተን ነው የለም። በእኛ እስልምና የሰውን ስጋ ብሉ የሚል የምር ተምሬ ማለት ነው። እሱንማ ትናንትና ላይቭ ገባንበት። ላይቭ ላይ ዩቱብ ላይ ግቢና አዳምጪ። ምን አስተምሮ ላይ ቁርአን ላይ እና ረሱል ሰለላሁ ዐለይሂ ወሰለም ካላስተማሩ ምን ብትሆኝ ነው? በሰው የትናንትናውን አዳምጪ። ለዛሬ ይበቃችኋል። ፏ ብያለሁ። እንቅልፍም የለብኝም ግን ደከመኝ ቁጭ ማለቱ እናንተ 6 ተኩል ደረስኩ። ለዛሬ በቂያችን ነው። ያመልኩ ህዝባቸውን አያችሁ ግና ስለ አምላካቸው ክርስትና ላይ ብቻ ነው መሰገጥ የሚፈልጉ። ስለ ራሳቸው ምንም ማስረዳትም አይፈልጉም። ምንም ነገር የለም። ላሽ ፍታ በቃ ክርስትና ላይ ብቻ። ክርስትና ላይ ግን እስከ ጥግ ድረስ ጭንቅላታቸውን ይጠቀማሉ። ጥያቄ እንኳን እየጠየቁ እየተመለሰላቸው አልተመለሰልኝም ብለው ይሰግጣሉ። ራሳቸው ላይ ሲሆንስ አናቅም፣ በቃ አናቅም ነው መልሱ። አይ እስልምና ባልና ሚስት ማለት ነው ከተጣሉ እሱ ተናዶ እሷ ግን ንዴቷ ከቀለላትና አልጋ ላይ ከፈለገችው እሱ እምቢ ካለ እንዴት ነው የሚታየው? እምቢ ማለት አይፈቀድለትም። ሲጀምር እምቢ አይልም እንጂ ግን ንዴቱ ማለት ካልበረደ አይፈቀድለት እኮ እስኪረጋጋ ድረስ ተጠብቀው ሰብር ታድረግ። ሪላክስ ይላል ፈረንጅ ሲናገር። ተረጋጊ ትንሽ እና ጠብቂ ትንሽ እስኪረጋጋ ድረስ ሰከን እስኪ ያ እና ስለዚህ እንዲህ ማለት አይፈቀድለትም። አላህ ስብሐነ ወተዓላ ወለሁነ ሚስሉ ለዚ ዐለይሂነ ቢልማዕሩፍ ብሏል። በሴቶች ላይ ባላቸው መብት ልክ ለእነርሱም በእናንተ ላይ እኩል የሆነ መብት አላቸው ብሏል አላህ። ልክ እንዲሁ ነቢያችን ሰለላሁ ዐለይሂ ወሰለም ለሁነ ማ ዐለይኩም ብለዋል። በእናንተ ላይ ባላቸው በእነርሱ ላይ ባላቸው ግዴታ ልክ ለእነርሱም በእናንተ ላይ ግዴታ ማነው መብት አላቸው ብሎ ተናግሮላቸዋል። ስለዚህ እምቢ ሊል አይገባውም። ወደ ፍራሽ ጠርታው እሷም እንዲሁም እምቢ ልትል አይገባም ወደ ፍራሽ ከተጠራች። ነቢያችን ሰለላሁ ዐለይሂ ወሰለም አንድ የመረጋጋት ልጨርስ ለእኔ ድርስ አንድ ጊዜ ላወራ። እሺ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ኢዛ ደዓ ረጁል እምረአተሁ ኢለል ፊራሽ ፈአበት ፈባተ ገድባን ዐለይሃ ለዐነትሃ አልመላኢካ ሐታ ቱስቢሕ አሉ። አንድ ሰው ሚስቱን ወደ ፍራሽ ነይ ብሎ ጠርቷት ያለምንም ምክንያት እምቢ አልመጣም ካለችው ሌሊቱ እስኪነጋ ድረስ መላእክቶች ይረግሟታል ይላል። ልክ እርሱም እምቢ ካለ በዚሁ አንጻር ማለት ነው። በዚሁ አንጻር እርሱ ለምንድን ነው ግን ታዲያ ሐዲሱ እሷን የተናገረው? ምክንያቱም በአብዛኛው ጊዜ ተፈላጊዋ ተጠያቂዋ ማን ነች? ሴት ነች ወንድን የምትጠይቀው ለግብረ ስጋ ግንኙነት ወይንስ ወንድ ነው ሴት ልጅን የሚጠይቀው? ተጠያቂዋ ማን ነች? መልሱ። ሴት ልጅ ነች አይደል ተጠያቂዋ። ስለዚህ እምቢ እንዳትል ተብሎ ሐዲሱ ማምጣት ያለበት ማንን ነው? እሷ ነው። ሐዲሱ በወንድ ልጅ ላይ ቢመጣ ጥበቡ ያስኬድም ነበር። ሴት ልጅ ባሏን ወደ ፍራሽ ና ብላ በተጠራው እምቢ ቢል መላእክቶች ይረግሙታል ቢባል አያስኬድም። ምክንያቱም ሴት ልጅ ወንድ ልጅን ለግንኙነት ብዙ ጊዜ አትፈልግምና ብዙ ጊዜ የሚፈልገው ማነው? ወንድ ልጅ ነው። አያችሁ፣ ይህ ኢስላም ደስ ከሚለው ነገር በትዕዛዛቶችና በክልክላዎች ላይ አንዱ በአብዛኛው ትኩረት የሚደረግበት ነገር ከሆነ ያንን ትኩረት አድርጎ ይመጣል። ግን ያኛውን ትዕዛዝ አይመለከትም ማለት አይደለም። ገብታችኋል አይደለ? ለምሳሌ በመስረቅ ልሄድላችሁ። በመስረቅ የሚታማው ከወንድና ከሴት በአብዛኛው ማን ነው? ማን ነው በመስረቅ የሚታማው? ወንድ ነው ሴት? መልስ ኮሜንት ላይ ወይ ገስት ላይ መመለስ ትችላላችሁ። በመስረቅ የሚታማው ወንድ ነው ሴት? ወንድ ነው ሌባ አይደል?
ወንድ ነው። ስለዚህ ትእዛዙ ምንድነው መምጣት ያለበት? የሴት ሌባ ቢል ያስኬዳል? እሷን ቢያስኬድም አያስኬድም ነበር። ምክንያቱም አብዛኛው የሚታማው ወንድ ልጅ ነው። ወሳሪቁ ነው ያለው አላህ። ወሳሪቀቱ አለ። ከዛ በኋላ የወንድ ሰራቂ ብሎ ጀመረ። ከዛ የሴቶች ሰራቂ አለ። ፈቅጠዑ አይዲየሁማ ጀዛአን ቢማ ከሰባ ነካለን ሚነላህ። ለዚህ ነው። ስለዚህ የሆነ ትእዛዝ ሲመጣ ጊዜ ቁርአንና ሐዲስ ላይ ወንድንም ሴትንም ነው የሚመለከተው የአላህ ትእዛዝ። ግን ወንድን አንዳንዴ አስመልክቶ ይመጣል፣ ሴትን አንዳንዴ አስመልክቶ ይመጣል። በዚያ ላይ የአምላክን ገራሚ ጥበብ ታያላችሁ። ማንኛውም ወንድን አስመልክቶ የመጣ ነገር ሴትን ይመለከታል፣ ሴትንም የመጣ ወንድን ይመለከታል። ግን በዚያ ነገር ውስጥ በአብዛኛው የሚታሰበው ሴት ከሆነች ሴትን አስመልክቶ ይመጣል ትእዛዙ። ገብታችኋል አይደለ? ወንድን ከሆነ አስመልክቶ ይመጣው ወንድን አስመልክቶ ይመጣል። ሁለቱንም ግን ይመለከታል። ያከልከላ ነገር ይሄ ለሴቶች ለወንዶች በሂሳብ የለም። ስለዚህ ሴት ልጅ ወደ ፍራሽ ተጠርታ እምቢ ካለች ያለው በአብዛኛው ተጠያቂዋ ለግብረ ስጋ ግንኙነት ከወንድ ልቅ ሴት ልጅ ስለሆነች ነው። ሴት ልጅ አትፈልግም ግንኙነት አትጠይቅም ማለት አይደለም። ግን በአብዛኛው ወንድ ጠያቂ ሲሆን ሴት ተጠያቂ ነች። የወሊድ መከላከያ መጠቀም በኢስላም እንዴት ይታያል ትላለች። የወሊድ መከላከያን መጠቀም ለሁለት ይከፈላል። አንደኛ ለዘላለም እንዳትወልድ የሚያደርጋትን የወሊድ መከላከያ መጠቀም። ሁለተኛ ለተወሰነ ጊዜ ለ1 ዓመት ለ2 ዓመት እንደሚታወቀው በአብዛኛው ሰው እንደሚጠቀመው ጊዜያዊ የሆነ የወሊድ መከላከያን መጠቀም። በሁለት ይከፈላሉ እነዚህ። ወደ መጀመሪያው ስንመጣ ዘላለማዊ እንዳትወልድ የሚያደርጋትን የወሊድ መከላከያ መጠቀም አይቻልም በፍጹም፣ በአንድ ምክንያት ካልሆነ በስተቀር። የአንድ ምክንያት ምንድነው? ይህች ልጅ ብትወልድ ህይወቷ አደጋ ላይ የሚሆን ወደ ሞት የሚወስዳት በፍጹም ውልደትን መቋቋም የማትችል መሆኗ ከተረጋገጠ በሐኪም የዚያኔ ከህይወት በላይ የለምና የዘላለም የወሊድ መከላከያ መጠቀም ትችላለች። ግልጽ ነው አይደለ? አንደኛ እሱ ነው። ሁለተኛ ደግሞ ጊዜያዊ የወሊድ መከላከያ መጠቀም። ጊዜያዊ የወሊድ መከላከያን መጠቀም በባልና በሚስት መካከል የሚወሰን ነገር ነው። በመጀመሪያ ከአንዱ ጎን የሚወሰን ነገር አይደለም። ለምሳሌ ሚስት በቃ መውለድ አልፈልግም ብላ መጠቀም አትችልም። ባልም እንዲሁ እንድትወልጅ አልፈልግም ብሎ ከልክሎ መጠቀም አትችልም። ያን ነገር በሁለቱ መካከል ይወሰናል። ከተስማሙ እንውለድ ካሉ መልካም። ነገር ግን እንዳይወልዱ የሚያደርጋቸው አንዳንድ ምክንያቶች ካሉ በእነዚያ ምክንያት መጠቀም ይችላሉ። እነዚያ ምክንያቶች ሸሪዓ ባስቀመጣቸው መልኩ መሆን አለበት። ምን ናቸው እነዚያ ምክንያቶች? አንደኛ ለምሳሌ ልጅቱ ህፃን ነች፣ ገና እርግዝናን መቋቋም አትችልም። የ13 የምናምን ዓመት ልጅ ልትሆን ትችላለች። ይህች ልጅ እርግዝናን መቋቋም አትችልም ከተባለና በሐኪም ከተወሰነ እርግዝናን መቋቋም ደረጃ እስክትደርስ ድረስ የዛኔ መጠቀም ትችላለች። ሁለተኛ አንዲት ሴት ለምሳሌ ህፃን ልጅ ወለደች እና ያን ልጅ እያጠባች እያለች ገና አጥብታው ሳትጨርስ ግንኙነት እየፈጸሙ ከሆነ ባሏ ጋር ማለት ነው፣ ይሄ ልጅ በወልድበት ጡቴ ይደርቅበታል፣ እማጠባዋለሁኝ፣ እሱንም ለማሳደግ እቸገራለሁኝ ካለች የዚያኔ ለተወሰነ ጊዜ መጠቀም ይችላሉ። ግልጽ ነው አይደለ? ሌላው ደግሞ ምንድነው? ለምሳሌ ብዙ ልጆች አሏት፣ እነዚያን ለመንከባከብ በጣም የሚያዳግታት ከሆነ የዚያኔ መጠቀም ትችላለች። አሁንም ማህፀኗ ላይ ችግር ያመጣል ከተባለ ለሆነ ለተወሰነ ጊዜ ምናምን እንደዛም ችግር የለም። የማይቻለው ምንድነው? ሪዝቅ ፈርተው ለምሳሌ ምን እናበላቸዋለሁኝ ምናምን፣ እንዲሁም ደግሞ አይ አሁን መውለድ አንፈልግም ትንሽ ላይፋችንን እንቅና ምናምን የሚባል ነገር፣ በእነዚህ ምክንያቶች አይቻልም።